እኔ አሸንፍ ያለው ብዬ በእብሪት ምወጠር ምስኪን አይደለሁም። እንዴት እንዳሸነፍኩ አውቀዋለሁ። ፈጣሪ ከኔ ጋር ባይሆን ኖሮ አይሆንም። ለሀገር መከላከያ ጀነራሎች በዚሁ አጋጣሚ ማስተላልፈው ሜሴጅ እናንተ ዘራችሁ ኢትዮጵያዊነት ነው። የኢትዮጵያን ባንዲራ መጠበቅ ነው። የኢትዮጵያን ባንዲራ አልጠብቅም ካላችሁ ግን እንደ ቀድሙ ሁለተኛ ዓለም ጦርነት ጋር መሄድ አያስፈልገኝም፣ ጀርመን አልሄድም፣ ጃፓን አልሄድም፣ እንደ ወያኔ ትቀጠቀጣላችሁ። whoever you are። ይህንን የጠቅላይ ሚኒስትር አብይን ንግግር በአንክሮ ያዳመጠ ሰው ለወታደራዊ አመራሮቻቸው ያላቸውን አመለካከትና ንቀት መገንዘብ ይችላል። ምንም እንኳን አንድም የማሸነፍ ታሪክ ባይኖራቸውም በምናብ ለፈጠሩት ድል እንኳን ጄኔራሎቻቸውን ባለሚና ያደርጓቸውም። እኔ አሸነፍኩ ይሉና ይህንንም በፈጣሪ ገዛ ይላሉ። ከዚያም ለነዚሁ ከማያልቀው የኮከብ መጋዘን እያወጡ ማዕረግ ለሰጧቸው ጄኔራሎቻቸው ማንም ብትሆኑ ኢትዮጵያን ካልጠበቃችሁ እንደ ወያኔ ትቀጠቀጣላችሁ ይሏቸዋል። በእሳቸው ትንታኔ ካሁን በፊት በተለያዩ ወቅቶች በግልጽ እንዳብራሩት ኢትዮጵያ ማለት እሳቸው ናቸው። እናም የእያንዳንዱ ጄኔራል ኃላፊነት የእሳቸውን መንበር የሰባተኛውን ንጉሥ ዙፋን መጠበቅ የአገዛዛቸው ዘበኛነት ነው። የእሳቸው መኮንኖች ተሸንፈው እስከ ደብረ ብርሃን በደረሱበት ወቅት እኔ የመራሁት ጦርነት ለድል በቃ ለማለት የትግራይ ሰራዊት ወደ ክልሉ መመለሱን ሲያውቁ በ2014 ዓ.ም ድራማ መስራታቸው አይዘነጋም። ብርሃኑ ጁላ ያልቻሉትን ክንዱ ገዙ የሸሹትን እግሬ አውጭኝ ያሉትን ነባጭ ያቃታቸውን ጭራቸውን ቆልፈው ድምፃቸውን አጥፍተው የነበሩት እና አበባው ታደሰ ያልሆነላቸውን አንድ በኮታና ለብሔር ተዋጽኦ ተብሎ ሌተናንት ኮሎኔል የተደረጉ አብይ አህመድ እንዴት ቻሉበትና የትግራይን ሰራዊት ከደብረ ሲና መለሱት ብሎ የጠየቀ ባይኖርም እሳቸው ግን የምሾመውም እኔ የማሸንፈውም እኔ ይሉ ነበር። ጄኔራሎቹም አይከፋቸውም፣ ዋናው ማዕረጉ ነው እያሉ ተሰልፈው ይሸለማሉ። በ2014 ዓ.ም ጥር 100 ጄኔራሎች ወታደራዊ ማዕረግ ሲሰጣቸውም ያሳኩት ወታደራዊ ድል አንዳች አልነበረም። የአንደኛው ክፍለ ዘመንን ውድ ጦርነት ያደረጉ ወታደሮች ብርሃኑ ጁላን ፊልድ ማርሻል አድርገው ሌሎቹ ወታደር የሆኑትም በዚያው አብይ መርቼ አሸነፍኩ ባሉበት ጦርነት ነው። እናም ያላሸነፉ ጄኔራሎቻቸውን ተዋግተናልና ማዕረግ አምጣሉኝ ብለው ድል ያደረግኩት እኔ መሆኔን ግን እወቁ እያሉ እንዳትቀጠቀጡ እኔን ጠብቁ እያሉ ማዕረግ አደሉ። ሕግ ተጥሶ የመጨረሻው ወታደራዊ ማዕረግ ሙሉ ጄኔራልነት ነው የሚለው የራሳቸው አዋጅም ተረስቶ ብርሃኑ ጁላ የሚባሉ መኮንን ፊልድ ማርሻል ናቸው የተባለውም ያን ዕለት ነበር። የጄኔራል መኮንኖች ሹመትና ማዕረግ ማልበስ የሚል ስም ተሰጥቶት ጥር 1 2014 ዓ.ም የተካሄደው ያ የመቶ ጄኔራሎች የማዕረግ ልብስ እንደ ሰልባጅ ልብስ የተከፋፈለ መስሎ የቀረበ ብቻ ሳይሆን በራሳቸው ወገን ላይ ባካሄዱት ጦርነት 100,000 ሴቶችን ባስደፈሩበት፣ ሚሊዮኖችን ባስገደሉበት፣ በራሳቸው መረጃ $30 ቢሊዮን ባደቀቁበት አገር የተሰጠ ቢሆንም ያ ሰሞን ቀልብ አልነበረውምና ለምን የሚለው ጥያቄ አድማጭ አልነበረውም። እንኳን የወቅቱ ጦረኛ ተደማሪ ይቅርና ራሳቸው ጠቅላይ ሚኒስትሩም ብርሃኑ ጁላ ፊልድ ማርሻል የተባሉት ከሕግ ውጭና በድንገት መሆኑ የገባቸው ዘግይቶ ነበርና የመከላከያውን አዋጅ ያሻሻሉት የማርሻልነት ማዕረጉ ከተሰጠ በኋላ ነበር። ሕግ የማያውቀውን ማዕረግ ያንጠለጠሉት ብርሃኑ ጁላም ፓርላማው አዋጁን ሳያሻሽለው ፊልድ ማርሻል እየተባሉ ወራትን ዘልቀውበታል። የሌሎቹ ወታደራዊ ሹመትም እንዲሁ ያለ የሰርገኛ መጣ በርበሬ ቀንጥሱ ተረትን አስታውሶ አልፏል። ሰሞነኛው ወታደራዊ ሹመትም ያኔው ቀጣይ ክፍል ነው የሚሉ አንድ ወታደራዊ አዛዥ ባሳለፍነው ነሐሴ ለዓመታዊ ግምገማ በተሰባሰብንበት ወቅት ይህ ማዕረግ ይኖራል ብለን እንዳንጠብቅ የሚያደርግ ነገር ሲነገረን ነበር ይላሉ። በዚያ ስብሰባ ላይ ለ3 ሰዓታት ንግግር ያደረጉት ጠቅላይ ሚኒስትር አብይ ወታደራዊ ማዕረግ የምሰጣችሁ ሸኔና ፋኖን ካሸነፋችሁ ነው ብለው ቅድመ ሁኔታ አስቀምጠው ነበር። ይህ ድንገተኛ ሹመት ነው ሲሉም ያክላሉ። በዚያው ስብሰባ ላይ የታደሙ ሌላ መኮንን ደግሞ የጦር መሪዎቹ በጠቅላይ ሚኒስትሩ በዘራፊነት፣ በኮንትሮባንድ ነጋዴነት፣ በሥነ ምግባር እጦትና በከተማ አፍቃሪነት ሲብጠለጠሉ የሰነበቱበት ስለነበር በዚሁ ፍጥነት ወታደራዊ ሹመት ይሰጣል ብለን አልጠበቅንም ሲሉ የባልደረባቸውን ሐሳብ ይጋሩታል። ቀጥሎ የሚነሳው ጥያቄ ጠቅላይ ሚኒስትሩ መልካም ፈቃዳቸው ሆኖ ለነማን በምን ምክንያት ምን አይነት ሹመት ሰጡ የሚለው ነውና ይህንን የሚያብራሩ አስተያየት ሰጪ ያንኑ የነሐሴውን መድረክ
እንደ ቀመር ይወስዱታል። በነሐሴው ስብሰባ ላይ ተደርጎ በማይታወቅ ደረጃ የክፍለ ጦር አመራሮች በስብሰባው ላይ እንዲሳተፉ ተደረገ ይሉና ከዚህ በፊት የመምሪያ ኃላፊዎችም የእዝና የኮር አዛዦች ብቻ አብይ በሚመሩት ስብሰባ ላይ እንደሚሳተፉ ያብራራሉ። ዘንድሮ ግን የክፍለ ጦርም አመራሮች እንዲገኙ ማድረጋቸው ሳይበቃ የእዝና የኮር መሪዎችን በመዝለፍ አመራሩ በበታች ምንዝሮች እንድናቅ የሚያደርግ አስተያየት ሲሰጡ እንደነበርም ይገልጻሉ። ቃል በቃል ሲናገሩም የክፍለ ጦር አመራሮች እንዲገኙ የተደረገበትን ምክንያት ጠቅላይ ሚኒስትሩ ወዲያውኑ ነግረውናል። የእዝና የኮር መሪዎች የሚያመጡት መረጃ ስለማይታመን ራሳችሁ እንድትነግሩኝ ነው የጠራኋችሁ በማለት የጦሩን ከፍተኛ አዛዦች ውሸታምና እምነታቸው የጎደለ እንደሆነ አድርገው ገልጸውልናል ሲሉ ይገልጻሉ። እናም በቅዳሜ ዕለቱ ወታደራዊ ማዕረግ ዕደላ ላይ እንዲካተት የተደረገ አንድም የእዝ አዛዥ እንዳይኖር ተደርጓል። ከዚያ ይልቅ ምክትል አዛዦቹ የሹመቱ ተቋዳሽ እንደሆኑ ተደርገዋል። ከእነዚህም ውስጥ የሰሜን ሸዋን ሕዝብ እንደ ምንጃር ጤፍ ያጨዱት የሚባልላቸው የሹማ አብደታ ምክትል አዛዥ አበባው ሰኢድ ወደ ሜጀር ጀነራል አድገው እናገኛቸዋለን። የወሎን ሕዝብ ከመርሳ እስከ ወረኢሉ ከላስታ እስከ ወረ ሂመኑ የሚመላለሱበት የአሰፋ ቸኮል ሰሜን ምስራቅ ምክትል አዛዥ የሆኑት ዘውዱ ሰጣርጌም ይኸው ዕደላ ደርሷቸዋል። ይህ ምንን ያመለክታል ያልናቸው አንድ አስተያየት ሰጪ ጠቅላይ ሚኒስትሩ በአሁናዊ ጦርነት ወይም አክቲቭ ወር ላይ ባሉት ጄኔራሎቻቸው እምነት ማጣታቸውንና በጦርነቱ የተሰላቹትን መኮንኖች በጡረታ አሰናብተው በአዳዲሶች እንዲመራ ለማድረግ ሊሆን ይችላል ይላሉ። ቀይ ባህር ለሚሉት ሐሳብም እንዲሁ በአዲስ ኃይል ለመዋጋት አስበው ሊሆን ይችላል ሲሉም ይጨምራሉ። በዚህ ሐሳብ የማይስማሙ ሌላ አስተያየት ሰጪ በበኩላቸው እነዚህ ወታደራዊ አዛዦች በተለይም ሙሉ ጄኔራል የተደረጉት መኮንኖች ከዚህ ቀደምም ሹመቱ ሊሰጣቸው ይገባ የነበረ ናቸው። እነ ጄኔራል ብርሃኑ በቀለና አሰፋ ቸኮል የእዝ አዛዥ ያስደረጋቸውን የሌተናንት ጄኔራልነት ማዕረግ ያገኙት እነ ይመር መኮንን ተቀምጠው ነው ሲሉ ያክላሉ። ከዚህ በተጨማሪ በጥብቅ ክትትል ውስጥ ያሉ ከጦሩም ሊሰናበቱ የተዘጋጁና በአብይ የማይታመኑ መኮንኖችም በታዬ አጽቀሥላሴ የተሰጠው የማዕረግ ዕደላ አካል ሆነዋል ይሉና ስም ጠቅሰው ያብራራሉ። የጄኔራልነት ማዕረግ ፖለቲካዊ ሹመት መሆኑን የመከላከያ ሰዎች ሁሉ ያውቃሉ። እስከ ሙሉ ኮሎኔል ድረስ ያለው ኃላፊነት የሚገኘው በአብዛኛው በወታደር ቤት በሚኖር ክራሞትና ጀግንነት ቢሆንም የጄኔራልነት ማዕረግ ግን በፖለቲካ አመራሩ ውሳኔ የሚሰጥ መሆኑ ነባር አሰራር ነው። ይህ የፖለቲካ ሹመትም የተለያዩ መመዘኛዎችን መከተል እንደሚገባ ይታወቃል። በአብይ አህመድ ዓለም ግን መመዘኛው የእሳቸው ቀልብ ነው የሚሉ አንድ የነሐሴው ስብሰባ ታዳሚ ጠቅላይ ሚኒስትሩ ልክ እንደ ደርግ አዲስ ተድላን አምጥቶ ኢታማዦር ሹም እንዳደረገው ኢህአዴግም ታጋዮችን ጦር መሪ እንዳደረገው ሁሉ እኔም የራሴን ሰው ከሲቪል አምጥቼ መሾም እችላለሁ ሲሉ መናገራቸውን ያስታውሳሉ። እያንዳንዳችሁ ለጠላት መረጃ የምትሰጡ ወታደሮችን ከነትጥቃቸው ለጠላት የምትልኩ አላችሁ፣ ይህንን አጣራለሁ ሲሉም ተናግረውናል የሚሉት እኒሁ መኮንን ይህ ወታደራዊ ማዕረግ በአብይ ለማይታመኑና ለሚጠረጠሩ ሰዎችም ተሰጥቷል ይሉና ከፍ ያለው አምዴ ይመር መኮንንና ክንዱ ገዙን ይጠቅሳሉ። አብዛኞቹ የአማራ ተወላጅንን ባይ ጄኔራሎችና ከወለጋ አካባቢ የተገኙ መኮንኖች የማዕረግ እድገት የተሰጣቸው በቅርበት ለመቆጣጠርና ከፍርሃት የተነሳ ለማባበል ነው የሚሉት እኒሁ አስተያየት ሰጪ ጠቅላይ ሚኒስትሩ ከፍ ያለው አምዴን ሌተናንት ጄኔራል ቢያደርጓቸውም ከማያምኗቸው ሰዎች መካከል አንዱ ናቸው። የተለየ ነገር አድርገው ሳይሆን የወለጋ ተወላጅ መሆናቸው ብቻውን የሚያስጠረጥራቸው ሆኗል ይላሉ። እናም በዚህ ዙር ወታደራዊ ማዕረጋቸው ያደገው አንድም በጡረታ ገለል ሊደረጉ አለያም ለማባበል ነው ሲሉም ይጨምራሉ። የመከላከያ ስልጠና ዋና መምሪያ ኃላፊው ይመር መኮንን ወደ ሙሉ ጄኔራልነት ካደጉት መካከል የሚጠቀሱ ናቸው። ይሁን እንጂ ውስጥ አዋቂዎቹ እንደሚሉት መኮንኑ ሰልጣኞችን ወደ ፋኖ ትልካለህ በሚል በተለይም በኦህዴድ አመራሮች የማይታመኑና የሚጠረጠሩ ናቸው። እሳቸውንም ለማሰናበት በማለም ልክ እንደ አለምሸት ደግፌ ጄኔራል ተደርገዋል ይላሉ። ከአለምሸት ደግፌ የላቀ በመከላከያ ሚኒስቴር ውስጥ ነባር ነገር ቢፈለግ ራሱ የመከላከያው ሕንፃ ሳይሆን አይቀርም። በቀዳማዊ ኃይለሥላሴ የመጨረሻ የሥልጣን ዘመናት ሐረር ጦር አካዳሚ የገቡት አለምሸት በደርግም በኢህአዴግም በብልጽግናም በዚሁ መስክ ዘልቀው በ75 ዓመታቸው የሙሉ ጄኔራልነት ማዕረግን
ቅዳሜ ዕለት ተቀብለዋል። የእሳቸው ዕጣ ፈንታ ግን ከመሰናበት የሚዘል አይመስልም የሚሉ ታዛቢዎች የወታደራዊ እድገቱ መጨመር የጡረታ አበላቸውን ለማብዛትና ጥቅማቸውን ለመጨመር ነው ይላሉ። ክንዱ ገዙ የተባሉት መኮንን ደግሞ በተለይ በ2014 መጀመሪያ እስከ ደብረ ብርሃን የፈረጠጠውን መከላከያ ሲመሩ ከነበሩት አዛዦች አንዱ የነበሩና ለዚያ ሽንፈት ተጠያቂ ተደርገው የተገመገሙ ናቸው የሚሉ ሌላ አስተያየት ሰጪ በበኩላቸው ከዚያ ውድቀት በኋላ እንዲባረሩ ቢወሰንም በጀኔራል አበባው ታደሰ ምልጃ ተርፈው ወደ ሶማሊያ እንዲላኩም ተደርገው በሞቃዲሾ አሳልፈዋል ይላሉ። አሁንም ቢሆን አምባሳደር ወይም ወታደራዊ አታሼ ሆነው ከሚሰናበቱት ወገን ሊሆኑ እንደሚችሉ ይገምታሉ። በእርግጥ ጠቅላይ ሚኒስትር አብይ ወታደራዊ ማዕረግና ኃላፊነት በሰጡ ማግስት አምባሳደር አድርገው ሰዎችን ገለል የማድረግ ልማዳቸውን ደጋግመው አሳይተዋል። አደም መሐመድን ኤታማዦር ሹም ባደረጓቸው በዓመቱ አምባሳደር ይሁን ብለው አንካራ ቱርክ ልከዋቸዋል። የባጫ ደበሌንና የሐሰን ኢብራሂምን ያህል ግን የተጫወቱበት ሌላ ሰው ያለ አይመስልም። ሐሰን በካይሮ የኢትዮጵያ አምባሳደር ናቸው፣ ባጫ ደግሞ በናይሮቢ። ሁለቱም ሰዎች አምባሳደር ተደርገው የተሾሙት ሙሉ ጄኔራል በተደረጉ በ16ኛው ቀን ነው። በተለይ ባጫ ደበሌ በ2014 ጥር 1 የታደለውን ወታደራዊ የማዕረግ ውሎ መድረኩን መርተው ራሳቸውን በመሩት መድረክ ማዕረግ ተጠልቆላቸው በተደሰቱ በ16ኛው ቀን ጥር 17 2014 አምባሳደር ነህ ተብለው ወደ ኬንያ ተላኩ። እሳቸው ግን ወታደራዊ ሹመቱ እውነት መስሏቸው ይህ እኮ መባረክ ነው እያሉ መተረክ የጀመሩት ያን ዕለት ምሽት ነበር። ድል አምጥተን በዚህ ደረጃ መሾም እድለኛነት ነው፣ መባረክ ነው። ፈጣሪ የተመሰገነ ይሁን። መባረክ ነው። ስለ መባረኬ ዛሬ አይደለም ማወራው። ፈጣሪያቸውንና ሿሚያቸውን ያመሰግኑበት ቃል ካንደበታቸው ወጥቶ ሲያልቅ አምባሳደር ነህ የተባሉት ባጫ ከጦሩ ገለል እንደተደረጉት ሁሉ እነ አለምሸት ደግፌና ሌሎች ተመሳሳይ ነገር ይጠብቃቸዋል ተብሎ ይጠበቃል። በዚህ ወታደራዊ ሹመት ከተከሰቱት ሁነቶች መካከል ለኦሮሚያ ፖሊስ አዛዥ ድሪባ መኮንን የሙሉ ጄኔራልነት ማዕረግ መሰጠቱ ሆኗል። ጄኔራሉ የሰሜን ዕዝ አዛዥ ሆነው ሲሰሩ አብይ ከህወሓት ጋር ወደ ጦርነት ሊገቡ 3 ወራት የማይሞላ ጊዜ ሲቀራቸው በአንዱ ቀን ወደ ሽረ እንደ ስላሴ ሄዱ። ከህወሓት ሰዎች ጋር መርህ የለሽ ግንኙነት አለህ እያሉ የሚወቅሷቸው አብይም ጄኔራሉን በጥብቅ እፈልግሃለሁና ወደ አዲስ አበባ ናሏቸው። ድሪባ ያንን ጥሪ በበጎ አላስተዋሉትም። ልታሰር ነውና እወቁልኝ እያሉ ለወዳጆቻቸው ሁሉ ስልክ እየደወሉ አሳወቁ። ያለቆቻቸውን ጥሪ ተከትለውም ከአክሱም ኤርፖርት በአውሮፕላን ወደ አዲስ አበባ መብረር ጀመሩ። አውሮፕላኑ ቦሌ አውሮፕላን ማረፊያ ሲደርስም ራሳቸውን ስተው ወይም ራሴን ሳትኩ ብለው ወደቁ። ከዚያም ወደ ሆስፒታል ተወሰዱ። ከዚያን ጊዜ ጀምሮም ታመዋል ተብሎ ገለል ተደረጉ። ህዳር 21 2013 ዓ.ም ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር ጁንታው ጄኔራል ድሪባን መረዘው ሲሉ በምግብ መርዝ ተሰጥቷቸው እንደታመሙ ተናገሩ። ከዚያን ጊዜ ወዲህ ጄኔራሉ በአውዳሚው የአማራና የትግራይ ክልል ጦርነቶች ላይ አልተሳተፉም። ከአንድ ዓመት ወዲህ ግን የኦሮሚያ ጸጥታ ቢሮ ኃላፊ ሆነው በሸኔ ስም የኦሮሚያን ወጣቶች ሲመነጥሩ ቆይተዋል። ራሳቸው ይህንኑ ተናግረውታል። ከአብይ አህመድ ጄኔራል ወደ ሽመልስ አብዲሳ ኮማንደርነት ተቀይረው የከረሙት ድሪባ በታዬ አጽቀሥላሴ ኮከብ የሚጠለቅላቸው ሙሉ ጄኔራል ሆነው ቤተ መንግሥት ታይተዋል። እናም የክልሉን ሚሊሻና ፖሊስ በሙሉ ጄኔራል ማዕረግ የመሩ የመጀመሪያው መኮንን የሚያስበላቸውን ታሪክ ጽፈዋል። ድሪባ ከነ ብርሃኑ በቀለና መሰል የዘመኑ ዕዝ አዛዦች የላቀ ነባርነት ወይም ሲኒየሪቲ ቢኖራቸውም በአብይ አህመድ እምነት ሳይጣልባቸው በመቅረቱ ባለፉት ዓመታት ከፊት ከሚደረጉት ጄኔራሎች ውጭ ሆነው ሰንብተዋል ይባልላቸዋል። በዚህ ወታደራዊ ማዕረግ ወደ ብርጋዴር ጄኔራልነት ካደጉ መኮንኖች መካከል ሁሴን አህመድ፣ ደጀኔ ጸጋይና ያሲን መሐመድ ይገኙበታል። ሁሴን የ11ኛ ክፍለ ጦር አዛዥ ሆነው ሲያዋጉ በትግራይ ሰራዊት ተማርከው መቀሌ ታስረው የነበሩ መኮንን ነበሩ። እነ ብርሃኑ ጁላ ተማርኮ ጄኔራል መደረግ በእኛ ይብቃ ያሉ አይመስልም። ለሁሴን ከበረከቱ ይድረሳቸው ብለው አሹሟቸዋል። ደጀኔ ጸጋይን ብዙዎች የሚያስታውሷቸው የመቀሌ ከተማን ሕዝብ በታንክ እንደበድበዋለን ሲሉ ሲሆን ኮሎኔል ያሲን መሐመድ ደግሞ በአማራና ትግራይ ክልሎች ውስጥ ያሉ አብያተ ክርስቲያናት እንዲመቱ ትዕዛዝ ሲሰጡ የተደመጡ ናቸው። ሦስቱንም የትናንት ምርኮኛና የጦር ወንጀለኛ ኮሎኔሎች የዛሬ ጄኔራሎች በጥቂቱ እናስታውሳቸው። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም፣ መመታት አለበት። እንግዲህ በኋላ ያለው ውጊያ የታንክ ነው።
ከእንግዲህ በኋላ ያለው ውጊያ ህዝባችን መቀሌ ያለው ህዝባችን ከወገን ከባድ መሳሪያ ጥቃት ራሱን እንዲታደግ ጥሪ የሚተላለፍበት ጊዜ ነው። አንተ የት ነው የተያዝከው አሁን? እና ይህ ስልት ጥሴም ማለፍ አልቻልንም። የብልጽግና ጄኔራሎች ሹመት እንዲህ ያለ ነው። ከተማ ሙሉ ህዝብ ስለመደብደብ የሚዝቱ፣ የህዝብን የማምለኪያ ተቋም ስለማውደም ትዕዛዝ የሚሰጡ፣ በእርስ በርስ ጦርነት ተማርከው በእስር ቤት የከረሙ ሰዎች ጄኔራል የሚደረጉበት የብልጽግና ዓለም በእነዚህ ኮማንደሮች በሚመራ ጦር ባህር አመጣላችኋለሁ እያለ ነው። የሚጠረጠሩና ክትትል የሚደረግባቸው ጄኔራሎች ወታደራዊ ማዕረግ የማግኘታቸውን ያህል የጠቅላይ ሚኒስትሩ ቀኝ እጅ የሆኑ ሰዎችም የእድገቱ ዝርዝር ውስጥ ገብተዋል። ከነዚህ መካከል ተስፋዬ ረጋሳ ይጠቀሳሉ። ተስፋዬ ቀለቡም፣ አኗኗሩም፣ እዙም አያያዙም ከመከላከያ ሁሉ የተለየ እንደሆነ የሚነገርለት የሪፐብሊካኑ ጋርድ አዛዥ ናቸው። የቀድሞው የአጋዚ ክፍለ ጦር አባል የነበሩት ተስፋዬ ወደ ሪፐብሊኩ አዛዥነት እንዲመጡ ያደርጋቸው በተለይም በ2011ና 2012 በቦረናና ሞያሌ አካባቢ የአርሶ አደሮችን ቤት ያነደደውን እናቶችንና አዛውንቶችን ጨምሮ አያሌ ሕፃናትን የቀጠፈውን ጥቃት የመሩ የጠቅላይ ሚኒስትሩ ታማኝ መቺ መሆናቸው ይነገርላቸዋል። እንደሳቸው ያሉ መኮንኖችም ተሿሚ ሆነዋል። አለቆቹ አዲስ አበባ ላይ ሲሸላለሙና ሲሿሿሙ፣ ተርታውና ከርታታው የሰራዊቱ አባል ግን በየአካባቢው እየሞተና እየቆሰለ ደሙ ሳይጠረግለት ሞቱ ሳይነገርለት ዛሬም አለ።